ሶስቴ ፍቅር ደርሶብኛል ግን ዛሬም አዲስ ሆኖ ይጫወትብኛል መዳኔንም እንጃ ፈርቻለሁ ሳልተኛ በውነያለሁ እንቅልፍ እየነሳ ያባባኛል ኧረ ምን ይሻለኛል አያችሁ ፍቅር ያዘው ሰው ነው አብዛኛው ድጋፍ የሚፈልገው ገንዘብ የምትፈልጉ ሰዎች ቁሳቁስ የምትፈልጉ ሰዎች ድጋፍ አይገኝምና እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ስድስተኛ ዕጣ 100,000 የኢትዮጵያ ብር ሰባተኛ ዕጣ 50,000 የኢትዮጵያ ብር ስምንተኛ ዕጣ እንዲሁ 50,000 እስከ 10ኛ ዕጣ ድረስ ያሉት 50,000 የኢትዮጵያ ብር ዕጣዎች ናቸው ማለት ነው። የዕጣውን ህጋዊነትና ፍትሃዊነት የዕጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገው ባለሙያ አጠር ያለች ዕጣውን እንዴት እንደሚያወጣው ያብራራልንና ቀጥታ ወደ ዕጣው ማውጣት ስነስርዓት እናልፋለን ማለት ነው። እናመሰግናለን። አንድ ከዛ በማስቀደም ትንሽ ነገር ማለት ነው ተሰራለሁ በጣም ትልቅ ይቅርታ እንጠይቃለን። ይቅርታ በጣም ይቅርታ። እንግዲህ መልዕክቱ ሳናስተላልፍ አንዳንድ ቁጥሮቹ ሳናስተላልፍ አንተውን በምኑ ሰዓት እየገደልን ስላለ በጣም ትልቅ ይቅርታ አድርጉልን። በዚህ አጋጣሚ አንዳንድ ወደፊት ለመስራት ያሰብናቸውና በሶስተኛ ዙር በዕጣ ፕሮግራም ላይ የሚካተቱ ፕሮዳክቶቹን እናስተዋውቃለን፣ ላውንች እናደርጋለን፣ ይፋ እናደርጋለን። ዕጣው በይፋ ከመኮናው ዕጣው የመጨረሻ ጉዳይ ስለሚሆን ከዛ በፊት አሁን በሚቀጥለው በሶስተኛ ዙር ላይ ዊልቸር መልካም ፈቃድ ከሆነና የተቻለንን ሁሉ አድርገን ከቀረጥ ነፃ የሆነውን 500 ዊልቸር ከቻይና አስገብተን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን፣ አካባቢን ሳንለይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ተያይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብና ጥሩ ጭንቅላት ኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ 50 በዩኒቨርሲቲ ሌቭል ከታች ከኬጂ ጀምሮ ኤሌመንተሪ፣ ሃይስኩል እስከ ዩኒቨርሲቲ ሌቭል ባለው ደረጃ በትምህርት ደረጃ ስፖንሰር አድርገን 50 ሰው ለትምህርት ከብር ልናደርግ ስፖንሰር ልናደርግ አስፈላጊውን ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዤ እናገራለሁ። የግል ስኪል ያላቸው የግል ብቃት ለምሳሌ እንደ ዳግማዊ አሰፋ የግል ኪሎት ሀቢባ ይሰማሻል? አዎ በደንብ ይሰማል። መልካም እሺ። የሶስተኛውን ዙር በዚህ አጋጣሚ ይፋ አድርገን እናልፋለን። በሶስተኛው ዙር ዕጣ ፕሮግራም ላይ መሳተፍ የሚፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ፣ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ፣ ካናዳ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ትውልደ ኢትዮጵያውያን በኢትዮጵያ 2,000 ብር ቲኬት በመቁረጥ ከኛ ጋር አብሮ እንዲቆሙ ለዝም ቲኬት ለሚገዙት ለነሱ ደግሞ እስከ 6 ቤት አዘጋጅተን ባለ 3 መኝታ 2፣ ባለ 2 መኝታ 2፣ ባለ 1 መኝታ 2 ኮንዶሚኒየም ቤቶችን አዘጋጅተናል። ከነገ ጀምሮ ዕጣ መሳተፍ ይችላሉ። ይህ ዕጣም የሚሆነው
ከነገ ጀምሮ ዛሬ ያው ፕሮግራም ላይ ነን። ከነገ ጀምሮ ከኤፕሪል 30 እስከ ጁላይ 30 ይሆናል። ጁላይ 30 ወይም ሐምሌ 24 በዚሁ መልክ የተለያየ ድጋፍ አድርገን ያሰብናቸውን ያቀድናቸውን ይህን ያወጣናቸውን የያዝናቸውን አጀንዳ ሁሉን መሬት ላይ አውርደን በትልቅ ድግስ መልሰን ደግሰን እነኝን ወገኖችን ደርሰን ደግፈን በሁለት እግር አቁመናቸው ዊልቸር ማከፋፍለን እንደምንገናኝ ባለሙሉ እምነት አለኝ። ተስፋ አለኝ፣ እምነት አለኝ። ለምን በእምነት ነው እዚህ የደረስነው። ብዙ ተውረዶች ነበሩ፣ ብዙ ቻሌንጆች ነበሩ። ሶሻል ሚዲያ ላይ ማይሆን ነገር ነበር፣ ፐርሰናሊ ማይሆኑ ነገሮች ነበሩ። ቅን ልብ ኖሮ መልካም ነገር ለመስራት ስለምንተጋ እግዚአብሔር ፈጣሪ ረድቶ እዚህ ደርሰናል። የሶስተኛው ዙር ደግሞ 6ቱንም እጣ 4 እጣ የተለያዩ ሽልማቶች አፕሪሺዬሽን ወይም ቦነስ ሊኖር ይችላል። እሱ ደግሞ ያኔ እንደ ሰርፕራይዝ የሚቀርቡናል። ዛሬ ደግሞ ከዛ በመላለም ያላችሁ በዚህ ጉዳይ ላይ መሳተፍ ትችላላችሁ። የሶስተኛ ዙር 2x3 2x2 2x1 ኮንዶሚኒየም ቤቶች የዕጣ ፕሮግራሞች የሶስተኛ ዙር ናቸው። ከነገ ጀምራችሁ ዕጣ መግዛት ትችላላችሁ። ጁላይ 30 ወይም በኢትዮጵያ ሐምሌ 24 ዕጣ በይፋ እንዲሁም ይወጣ ይሆናል። ከዚህ መቀጠል ወደ ዛሬው ዋና ጉዳይ የሆነው በመላለም ያሉ ሰዎች ቲኬት ገዝተው ቁጭ ብለው የሚጠብቁትን የዕጣውን ስነስርዓት እዚህ ስክሪን ላይ ለእነሱም እንደሚታይ አድርገን አስተካክለን እናንተም እዚህ በማዕከላችን የምትገኙ ትልልቅ እንግዶች የሆናችሁ አክብራችሁ በማዕከል የተገኛችሁ እናንተም እያያችሁ በጥሩ ሁኔታ በይፋ 10 ዕጣዎችን እናወጣለን። ሶሻል ሚዲያ ላይ ስናስታውቅ ነበረው 4 ዕጣ ባለ 3 መኝታ፣ ባለ 2 መኝታ፣ ባለ 1 መኝታ እና የኢትዮጵያ ግማሽ ሚሊዮን ብር ነው። ነገር ግን ሌሎችም ደግሞ በተወሰነ መልክ ከበር እንዲደረጉ እንደ ሰርፕራይዝ ቦነስ ዕጣ 5ኛ ዕጣ 100 ሺህ ብር፣ 6ኛ 100 ሺህ ብር፣ የተቀሩት ደግሞ 50 ሺህ ብር እንደርሳቸው አድርገናል። ሁሉንም በይፋ ዕጣ ይወጣል። ወደ ዕጣ ስነስርዓት ምንሄድ ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬውን በክብር ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚያው ማስከተል ግን እንዳልኩት የዕጣውን አወጣጥ እንዴት እንደሆነ የዕጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አደራርጎ ይነግረንና ወደ ዕጣ አወጣጡ እንሄዳለን ማለት ነው። በመላው ዓለም የምትገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ ዕጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። እሺ፣ አመሰግናለሁ። ይሄ ሰክሰስ ፕላስ የዕጣ ማውጫ ሶፍትዌር ነው። ከ3 ወር በፊት የመጀመሪያውን ስንሰራ ዕጣዎች ነበሩ። የዛን የሚጠቀመው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር። ያም ማለት እነዚህ ቲኬቶች ለቲኬት ቆራጮቹ ሲላክላቸው ነበር። ምናልባትም በሶስተኛው ዙር የቲኬቱን ዲዛይን ቀይረን የምናስተዋውቅ ይሆናል። በአጠቃላይ ግን እዚህ ጋር ያሉ ሰዎች ስም አለ፣ ስልካቸው አለ፣ የቆረጡት 2ኛ ዙር እንደሆነ የሚያሳይ ቲኬት እና መሸጡን የሚያሳይ ዝርዝሮች አሉ። እዚህ ጋር የቲኬቶቹ ዝርዝር በየፔጁ የተለያየ ዝርዝር ነው የሚኖረው ማለት ነው። ስሞቹን ማየት ትችላላችሁ። ከዚህ በኋላ የሚሄደው እነዚህ እንግዲህ ቲኬቶቹ ናቸው። እስከዛሬ ሰዎች የገዟቸው ቲኬቶች ናቸው። ዕጣ አወጣጡ የሚደረግበት ፔጅ እንላለን። እዚህ ጋር የሰክሰስ ፕላስን የ2ኛ ፌዝ ሰክሰስ ፕላስ ቻሪተብል ኦርጋናይዜሽን ዕጣ ቦነሶቹ ጨምሮ 4 የመጀመሪያ ሌቨል 1 ኮንዶሚኒየም ባለ 3 ኮንዶሚኒየም ባለ 2 ኮንዶሚኒየም ባለ 1 500 ሺህ እና ሆም ቦነስ የተጨመሩ ዕጣዎች አሉ። 100 ሺህ ለ5ኛ እና ለ6ኛ ከ7 ጀምሮ እስከ 10ኛ ዕጣ ለሚደርሳቸው ደግሞ 50 ሺህ የሚሰጣቸው ይሆናል ማለት ነው።
ስለዚህ በይፋ ይህን በተመለከት እስካስጀመር ድረስ ከፍሬው እንግዲህ እንጠብቃለን ማለት ነው። እጅግ አድርገን እናመሰግናለን። አንድ ላይቭ ላይ ያሉ ሰዎች በትክክል እየታያቸው መሆኑን ሀቢባን ቴስት እናደርጋታለን። በትክክል በደንብ እየታየን ነው። ፕላስ ደግሞ ንግግራችን በትክክል እየደረሰ መሆኑን ኮንፈርም እንድታደርግልን በትክክል ናንተ ይቻላል። ድምጻችሁ በደንብ በጥራት እየደረሰን ነው። እሺ መልካም። ከዛ በመቀጠል ትንሽ ነገር እዚህ ላሉ ሰዎች ኢንፎርም ለማድረግ ላይ ቲኬቱ የራሱ ሲስተም አለው። አንድ ሰው ከተለያየ ዓለም ደውሎ ቲኬት ላይ መሳተፍ ፈልጋለሁ ስል የግለሰቡን ሙሉ ስም እንቀበላለን፣ ስልክ ቁጥር እንቀበላለን። ከዛም በመቀጠል ደግሞ አንድን ሲስቴም ላይ ሬጅስተር ይደረጋል። ሲስቴም ሬጅስተር ሲደረግ ሲስቴሙ የራሱ አውቶ ቲኬት ሲስቴም አለ። ልክ እንደ ፍላይት አየር መንገድ ቦርዲንግ ፓስ ሙሉ ኢንፎርሜሽን ስታስገባ ከዛ በኋላ ቦርዲንግ ፓሱን እንደሚሰጥ እዚህ ጋር የአንድ ግለሰብ ስም አስፈላጊ ዳታ ከተቀበለ በኋላ ሲስቴሙ በራሱ ጊዜ አውቶ ቲኬት ጄኔሬት አድርጎ ስሙን፣ ስልኩን እና የዊሊንግ መንበሩን አንድ ላይ አድርጎ ይሰጠናል። ያንን ለተለያየ በሶሻል ሚዲያ ለነሱ ማዳረሰው ደግሞ አሁን እቃውን ስናንቀሳቀስ የተገሪታ ለማይታ እንዲሁም አናውቅም ለሁላቸውም ማለት አመቱ እንዲሆን በጣም ትልቅ ምኞቴ ነው። ሲቀጥል አንድ ድጋሚ መልካም ይሁንላት። ስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለህ ስክሪኑን። የስ ልክ እንደዛ የሚወጣው ስም ዝርዝር እንዲታያል። አሁን ጥሩ ነው። በቃ ልጠጋልሽ። አሁን አሪፍ ነው። በቃ አሁን ቆንጆ ነው፣ ማየት እንችላለን። ስክሪኑን ዙም ማድረግ ደግሞ ትችላለህ። ከስልኩ ላይ ስክሪኑን ዙም ብታደርገውም ያቀርባል። አንተ ራስህ ባትጠጋ ስክሪኑን ዙም ማድረግ። አሁን ይቅርታ እያቀረበልን ስላልሆነ ነው። ኦኬ እኔ ልጠጋ። ኦኬ ጥሩ። በቃ በጣም ይታያል። አሁን ይታያል። አሁን ይታያል ማለት የእቃ አወጣጡን ስነስርዓት አንድ ደቂቃ የሚወስዱ ይሆናል። በዚህ አንድ ደቂቃ ሲስተሙ ሁሉንም ቲኬቶች አውዛል አድርጎ ከዛ ራንደምሊ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደምትከታተሉ ተስፋ በማድረግ ወደ እጣ አወጣጡ ስነስርዓት እንገባለን ማለት ነው። አሁን የስ የሚለውን ተጭኘዋለሁ። ሲስተሙ ብዙ ቲኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት በአንድ ደቂቃውን ካውንት ዳውን ትጠብቃላችሁ ማለት ነው። እሺ አሁን እያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጅስተር የሆኑ ሰዎቹን በማንቀሳቀስ በማገላበጥ ላይ ይገኛል። ሲስቴም ላይ ያሉትን በጉጉል ጠብቁ። ከየትኛው ዓለም ለየትኛው ለማን እንደሚወሳ አናውቅም። ሀቢባ ይታያል አይደል? ሲያገላብጡ ይታያል። እየቆጠርን ነው። እሺ ቁጥሩ 32 ይገኛል። ካውንት ዳውን እያደረግን ነው። 9 ሴከንድ 7 ባታችን ለሁሉ በጣም ሲጠበቅ የነበረ ሁሉም ነው። 20 ሴከንድ ይቀራል። 10 ሴከንድ የሚያወጣ ይሆናል ማለት ነው። ሲስተሙ ላይ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላችሁ። የ50,000 ብር ተሸላሚዎች እዚህ ጋር እንደምታዩ የደርግ ከትንሹ ወደ ትልቁ ሲሄድ ይሆናል። ሀብታሙ ታደሰ ባለቤቶች እስክሪንሻቱን ወስዳችሁ ብሬክዳውን ይደረጋል። አይወጣላችሁ ሰዎች ስሙን ንገሩኝ። እኔ ስሙን ታደርጉልኝ። ስክሪንሻት ማድረግ ፈልጋለሁ ፕሊዝ። ከታች ነው የሚጀምረው ሀቡ። ኦኬ አይ ዋንት ስክሪንሻት። ሰላሚ ሔዋን የማርያም
ያለው አይሰማም። አስረኛ የኛው ነው። ይኸው አስረኛ የኛው ነው። አዎ በቃ እኔ ስክሪንሾት አድርጌያለሁ፣ ግን ስም ስጠሩ እንዲሰማን በጥራት ኮንዶሚኒየም ተሸላሚ ጸጋ ቴንታሶ ይላል። ማንደፎ ሻበሌ አይሰማም። እኛ አልሰማንም። ማንደፍሮ ሻለሌ እጅግ ደስ ይላል፣ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው ዕጣ የወጣ ነው። አምስተኛ ዕጣ ተሸላሚ ደግሞ አዶት እንሰጥ። አምስተኛ የት ነው? አዶት አዶት እያለች ነው። ኢንሰት አዶት እንሰጥ። አዶት ኮንግራቹሌሽን። የአዶት ኢንሰት ዕጣ ስንተኛ ነው? አምስተኛ ዕጣ ተሸላሚ ናት ምህረት ጸጋዬ። ምህረት ጸጋዬ ስድስተኛ ዕጣ ምህረት ጸጋዬ። በጣም ደስ ይላል። በጣም አዋቂ ነው። በጣም ደስ ይላል። እንዲሁም የሰባተኛ ዕጣ ተሸላሚ 50,000 ብር 50,000 ብር ሉዋም አስመላሽ እንዲሁም ስምንተኛ ደግሞ ዘመኑ ሜሄ ዘሙ ሜሄ ስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የዘጠነኛው ጽጌ ጸጋ የዘጠነኛ ዕጣ አሸናፊ ጽጌ ጸጋ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ። የዛሬው እድለኞች 10 ደርሰዋል። በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የዕጣው ዝግጅት የነበረው። ነገር ግን ሰክሰስ ፕላስ በሚል የ100,000 ብር 2 ዕጣዎች እንዲሁም የ50,000 ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል። ተመልካቾች ምንም አልሰሙም፣ እንዲደገም እንፈልጋለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሄዋን የማርያም ባለ 3 መኝታ ኮንዶሚኒየም ሄዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሄዋን የማርያም። አስሽ እንድቦስ በማዕከላችን እንዳለ እስከ 10 የወጡ ዕጣዎችን በመመዝገብ ላይ ይገኛል። እያንዳንዱ በድጋሚ በስነስርዓት ኦርደር አድርገን እንጠራለን። እስሽ ፕሊስ ላኪን በጥንቃቄ ያዝና ከዛ በኋላ ወደ ላይ ይጠራል። ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ፣ ምክንያቱም ዋርኒንግ ሰጥቶ ካለ ኦልሬዲ ቲክቶክ እኔ ለእንትን ለስክሪን እሱ እየጻፈ ዜዶ በአንድ በድጋሚ ለተስፍሽ ተገመነ። እሺ ተስፍዬ ከ1 እስከ 10 የወጡትን ዕጣዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ሄዋን ኮንዶሚኒየም አሸናፊ ሄዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛው ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ ዕድለኛ ጸጋ ቴንሶ ባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500,000 ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500,000 ብር ዕድለኛ ነው። አዶት እንሰት ደግሞ የ100,000 ብር ዕድለኛ ነው። ምህረት ጸጋዬ የ100,000 ብር ዕድለኛ እንዲሁም ሉዋም